አለይኩም ወራህመቱላሂ ተዓላ ወበረካቱ እንዴት ናችሁልኝ ወደና የተከበራችሁ የማመናት ዩቲዩብ ቻናል ተከታታይ አድማጮች ወደ ቤተሰቦቼ ዛሬም በአዲስ ነገር በአዲስ ሰው ቃ ማለት ነው ተመልሼላችኋለሁ መታየት ጽድት ያለ ቃ ዛሬ ወደዚሁ አሰላ አካባቢ የሚባል ቦታ ነው አሰላና ኢጣያ የሚባል አካባቢ የሁለት ሰው ቃ ያዘጋጀሁት የፍራሽ ልብስ ያልጋ ልብስ የምታዩት ዲም የቤት ቃዎች አሏት ፈርኒቸር ቃዎች ወደ ቤተሰቦቼ ሁሉንም ከነ ዋጋ ዝርዝራቸው አሁን ወደ እናንተ አቀርባለሁ ወደ ቤተሰቦቼ የምታዩት እንግዲህ ጽድት ያለ የፍራሽ ልብስ ሁለት አይነት ማለት ነው የፍራሽ ልብስ እንዳልኳችሁ የሁለት ሰው ቃ ነው ሁለት አይነት የፍራሽ ልብስ ነበራት እህታችን የምታዩት ደግሞ ጽድት ያለ ሜትር ከ50 አልጋ ከነትራስ ልብሱ ማለት ነው እንዲሁም ከነ ቤቢው አብረን አዘጋጅተናል ልበላችሁ እንጂ ወደ ቤተሰቦቼ እህታችን ስታዘን ሳሎኔ በጣም ትልቅ ስለሆነ ለኔ 24 ትራስና 8 ፍራሽ ነው መታረግልኝ ብላኝ ነበር ለናቴ ደግሞ በዚህኛው በ8 ፍራሽ 8 ትራስና በ4 ፍራሽ አርግልኝ ነበር ያለችኝ በጣም ሰፊ ሳሎን ነበር እኛም የእህታችንን ትራስ ተቀብለን በመታየት ደረጃ ሁሉንም በኳሊቲ ቃ ማለት ነው ደረጃቸውን የጠበቁ ምንጣፎችንም ያዘዘችንን ምንጣፍ አዛን ነበር ሁሉንም ሰርተናል በመታየት ደረጃ ምንጣፉ ኳሊቲ የሆነ 3 በ4 የሆነ ምንጣፍ ነበር ያዘዘችን ቱርኪ ናቸው ተዘጋጅተው የሚመጡ ተቆራጭ አይደለም የምፈልገው አሪፍ ነገር ይሁን እንጂ ቱርክ ነው የምፈልገው ዋጋ ምንም ችግር የለውም ብለን ነበር እህታችን እኛም ዋጋ ደግሞ እንደዚህ ማያጨናነቀን ሲመጡ አሃ የሆነ ቃ ነው የምናዘጋጀው እንደምታዩት ነው ትራስ ልብሱ የራሷን የናቷንም አርገን ሁሉንም እንደምታዩት ተካያ የራሷ ተካያዘችው ነበር ሁሉንም ፏርገን ሰርተናል በመታየት ደረጃ ሁሉንም ዋጋቸውን አሳውቃችኋለሁ አብራችሁኝ ቆዩ እዚህ ጋር ደግሞ ለኔ ማረፊያ ያለችን ደግሞ እንደመጣሁኝ አሁን በቅርቡ ስለመጣ አሪፍ ነገር ስራልኝ በሜትር ከ20 ለኔ ለብቻ የሚበቃኝ ነገር ብላኝ ነበር እታችን በመታየት ደረጃ ሜትር ከ20 ጽድት ያለች ማለት ነው ሌዘርለት አልጋ ሰርተንላታል የምታዩት ከነ ፍራሹ ማለት ነው ሁሉንም ነገር ዛሬ ስለምንጭን ያው ሙሉ ቃዋን ያዘጋጀው ነበርና ነው እንደምታዩት ናት በሜትር ከ20 ጥቁር በነጭ ማለት ነው የተቀባ ሌዘሩ በጥቁር የሆነ ጽድት ያለች አልጋ ሰርችላታለሁ ወደ ቤተሰቦቼ እንደምታዩት ነው እንግዲህ ወደ ቤተሰቦቼ ሁሌም እንደምላችሁ እናንተ ማዘዝ ከፈለጋችሁ ይሄንና መሰልቃዎችን ታች ላይ ማስቀመጡን ቁጥር መጠቀም ብቻ ነው የሚጠበቅባችሁ የትም ሄዳ አይጠበቅባችሁም እዛ ያላችሁበት ቁጭ ብላችሁ ስልኩን በመጠቀም ብቻ ሶሻል ሚዲያ ላይ አናግሩኝ በማንኛውም ሶሻል ሚዲያ ታገኙኛላችሁ ኢሞ ላይ ቴሌግራም ላይ ዋትስአፕ ላይ ኤኒ ታይም እየገባችሁ በማንኛውም ሰዓት ማዘዝ ትችላላችሁ ወደ ቤተሰቦቼ እናንተም ልክ እንደታችን እናንተንም በየቤታችሁ በየቤተሰቦቻችሁ ማለት ነው እናድርስላችኋለን የምትፈልጉትን የተለያዩ ቃዎችን የምትፈልጉትን ቃዎች እዘዙን ማለት ነው እንግዲህ ወደ ቤተሰቦቼ ጥራታችን ስማችን ነው እምነታችን ስማችን ነው ሁላችሁም ታቁናላችሁ ማመናት ይሁን ማታቁን ካላችሁ ከዚህ በፊት እንግዲህ ሰብስክራይብ ያረጋችሁ ተከታተሉን ምንለቃቸው ቪዲዮዎች ይደርሷችኋል ነባሮችም ላይክ ያረጋችሁ እንግዲህ እነዚህና መሰል ቃዎችን ዋጋቸውን አሁን ወጥናንተ አቀርባለሁ እንግዲህ የምታዩት ቃ ዛሬ ተጭኗል ያው ሁሉንም ቃ ነው የጫነው በነገራችሁ ላይ እንግዲህ የምታዩት ቁም ሳጥን በ3 ተከፋች ተደራቢ ያለው ነበር ያለችን እህታችን ለብቻዬ ስለነበር ያለችው በቂዋ ነው ደግሞ በጣም ጽድት አድርገን ይሰራናላትኛም እንግዲህ የምታዩትን በ3 ተከፋች 28000 ብር በሰዓቱ ነው ይሰራናላት ያው ቆየት ብሎ ነበር ተዛዙም በነገራችሁ ላይ የምታዩት ደግሞ በሜትር ከ20 አልጋ ጽድት ያለች አልጋ ሰርተንላታል በ23000 ብር ብቻ ሰርተንላታል ወደ ቤተሰቦቼ እንግዲህ የቀሩ ቃዎችን ደግሞ ወርናንተ አቀርባለሁኝ አብራችሁኝ ቆዩ ዋጋቸው አትራስ እሱ ጨርቅ ስንት ነው አስገባ ቆይ ሌላ ይገባል እሺ እሱ ስንት ነው አራት ነው እሱ እሺ አስገባው ትራስ ጨርቁንም አምጣ እሱ ትራስ ጨርቅ ስንት ነው 8 ነው እሺ ሌላኛው ትራስ ጨርቅ አምጣ 12 ፍሬ አስገባው እሱ 12 ነው እሱ 12 ነው እሺ በቃ ከዛ ትራሶቹን ጨምረው ይሄው አመዲ ይሄን ይመስላል ሁለተኛው ደግሞ ወደ አሰላም ደግሞ ይሄን ይመስላል ካል ከዛች ይሄው የእናቱ ያ ደግሞ ይሄኛው ፎዴ ነው ቀዩ ፎዴ ኢታያ ሜዶ ይሄኛ ቀዩ ፎዴ ነው ይሄ ደግሞ ያሰላ ነው ይሄ ያሰላ ሰባቱ ፍራሽ ደግሞ ይሄኛው ይሄው ከላይ አለ አረንጓዴው ማለት ነው ይሄው መቁጠር ትችላለህ ሰባቱ እሱ ነው አራቱ ደግሞ የኛ መሬት ላይ ያለው ነው ቆይ እዚህ ውስጥ ምንድን ነው የገባ ኩርሲና የጨርቅ ብቻ ነው ኩርሲና ጨርቅ አራቱ ጨርቅ እሺ የፋብሪካው ትራስተኛ እሺ ውሰድ አስገባው የቆጠርክ አስገባው አንድ 12 ፍሬ ትወስጃለሽ አራት ወደዚህ ቆጥራለታ 5 6
7 አንዷን ልጅ ጨምራችሁ 8 9 10 ሁለት ፍሬ ጨምርልኝ ሁለት ፍሬ ጨምር 10 ነው 10 ቆይ ቤቢ አሁን ከዛ አስጠው አምጣ 5 ቤቢ ይሄን ቤቢ ጨምሮ 33 5 ቤቢውን ደግሞ መሀል ላይ አድርገው እንዳይቆሽ እሺ እቺኛው 12 ራስና 5 ቤቢውን ኤም ውስጥ አስገባው በቃ ሁለት ራስ ተጨምሯል 12 ራስ አድርጓል ማለት ነው 12 ነው አትራስ አለቀ ይኸው አራቱን ፍራሽ ይሄ ነው አባ 1 2 3 4 እሺ ይኸው አራቱ ኩርስ አራቱ ፍራሽ እያየ ነው አራቱ ጨርቅ መልበሻ ከዛ ቤቢና ይኸው 12ቱ የትራስ ጨርቅ እያየ ከዛ 12 ራሶቹ ይኸው እዚህ ጋር አሉ ይኸው 5ቷ ቤቢ እዚህ ጋር አለች አባ መላክ ትችላለህ አሁን በቃ ጨርሻለሁ እሺ ወደ ቤተሰቦች እንግዲህ ከሐልጋ ልብሶች ማለት ነው ጀምሬ ዋጋቸውን ወደ እናንተ ሳቀርብ የምታዩት ሐልጋ ልብስ ከነ ሁለት ፍራሽ ልብስ አለው የትራስ ልብስ ጠቅላላ 4700 ብር ነው የምንሰራቸው ወደ ቤተሰቦች ቤቢ አንድ አለው እንግዲህ በምታዩት ደረጃ ጽድት ያሉ ቃዎችን ሙሉ ስራ እየሰራ ነው የበዓል ስራ እየተሰራ ነው ያለው መጅሊስን የሚያስነቁ ጽድት ያሉ ስራዎች እየተሰሩ ነው በምታዩት ደረጃ እንግዲህ በፎቶ እንዲሁም በቪዲዮ አቀናብሬ ያረኳቸው አሁን በዚህ ሳምንት የሰራናቸው ስራዎች ናቸው ወደ ቤተሰቦች ሁሉንም ማዘዝ ከፈለጋችሁ ላይ እንደምላችሁ ታች ላይ ማስቀምጠውን ቁጥር እየተጠቀማችሁ የምትፈልጉትን ከምታዩት ቃዎች ላይ ማለት ነው የምትፈልጉትን ማዘዝ ትችላላችሁ ፍራሹ በቦንድ ይሁንልኝ የምትሉ ካላችሁ በቦንድ እናደርጋለን ከመጅሊስ ምንም አይተናነስም በዛሬ ጀላችሁ የመጣሁት ቪዲዮ ይሄን ይመስል ነበር ሰላም አለይኩም ወራህመቱላህ